እና ይህን ሰሞን ያው ኦርቶዶክሳውያን አንድ ናቸው ወይ የሚል ጥያቄ እየመጣ ነው። መልሱ ባጭሩ አንድ ነን። አዎ አንድ ነን። ግን ፕሮቴስታንቶች ይህንን ጥያቄ ስትጠይቁ አይፈረድባቸውም። ምክንያቱም አንድነት ምን እንደሆነ ስለማታውቁ ማለት ነው። በቤተ ክርስቲያን በፕሮቴስታንት እምነት አንድ የሚል ስታንዳርዲዜሽን የለም። በኦርቶዶክስ ግን ዲፋይንድ የሆነ ተርሚኖሎጂ ነው። ባይ ዘ ወይ አይዲያ ብቻ ሳይሆን ዲፋይንድ የሆነ ተርሚኖሎጂ ነው። ለምሳሌ በእኛ ቤተ ክርስቲያን የተለያዩ ወንድሞች ዲፍረንት ፐርስፔክቲቭስ ሊኖራቸው፣ አይዲዮሎጂ ሊኖራቸው ይችላል። ዞሮ ዞሮ ግን የሚጠይቁት አካል አለ። እሺ እንደሰማችሁት ነው። ያወራው ነገር ላይ ተመልሼበት እመጣለሁ። ከጥቂት ወራት በፊት ደግሞ ወንድማችን ዳዊትን ከጥቂት ወራት በፊት ደግሞ እናዳምጠው። ሎካል ቸርች ሊሳሳት ይችላል፣ ቴንደንሲው አላቸው። ዩኒቨርሳል ግን አይሳሳትም የሚል ከ5ኛው ክፍለ ዘመን በፊት አለ ወይ? I'm not looking for biblical examples as I said. ኤክሌሲያ የሚለው ቃልም በአስተምሮ መንገድ በጽሁፍ መንገድ ሎካል ቸርች ሊሳሳት ይችላል፣ ዩኒቨርሳል ግን አይሳሳትም የሚል አስተምሮ በጽሁፍ መንገድ በዚህ መንገድ ከ5ኛው ክፍለ ዘመን በፊት የተጻፈ አለ ወይ? ኤግዛክት ወር ፋላሲ አይሆንም። ኤግዛክት ግን በአስተምሮ ደረጃ ማለት ነው። ሎካል እንደሚሳሳት ባይብል ናደ ኬስ ስተዲ በጽሁፍ መንገድ አለ ወይ? እና አሁን ትልቁ ችግር እሱ ነው። ዴቪ ከባይብል ውጣ አልከኝ እኮ። ከባይብል ለምን እንወጣለን? ባይብሉን ይዤ ልናገር ነው አይሻልም? that's my question። ጥያቄ ይሄ ነው። 3 ነው ያልኩ yes no or የለም። ምክንያቱም ባይብል ውስጥ እሱ ብዙ ተከራከርን ዋልንበት እኮ አዳዲስ ሀሳቦች ደግሞ እንድናነሳ ነው። የኔ ጥያቄ ቀይር አይደለም እያልኩ ያለው ዲያቆና ጥያቄን አስተካከል ልትለኝ አትችልም። የኔ ጥያቄ ስለሆነ ማለት ማብራሪያ ስሰጥ እንደዚህ እንደማችን ምረት እንዳነሳ ነው ማለት ነው። እዚህ የሚል ሀሳብ ካለ አርሊ ቸርች ፋዘርስ ሲመሰክሩት ነበር የሚል እምነት አለኝ እኔ። yes no or የለም ነው። not a case study outside of the Bible and early patristic writings local ቴንክ ዩ ጥያቄውን ቀይርልኝ አላልኩም ዴቪ። አይ ቲንክ እንደዛ ከተረዳኝ አላውቅም። ከመጽሐፍ ቅዱስ ውጭ ማለት አትችልም ማለት መጽሐፍ ቅዱስ እንዳጠቅስ ማለት አትችልም ነው ለመልሴ። ኦኬ ኤግዛክትሊ ያንን ወርድ ተጠቅመዋል ብዬ እስካሁን ያነበብኩት የለም። ኤግዛክትሊ ማለት ነው። መጽሐፍ ቅዱስ ካለኝ ግን መጽሐፍ ቅዱስ ለምንድን ነው የማልቀበለው? በትክክል የምቀበለው ሊትራሊ ያንን ነገር ዲፋይን ስላደረገው። ከዛ በፊት ግን አይ ነው ወይም ደግሞ እኔ ምን ብዬ ወስደዋለሁ? የለም ጽሁፉ የለም አውትሳይድ ባይብል የለም ብዬ ወስደዋለሁ ለራሴ ማለት ነው። እንደሰማችሁት ነው። ወደ መጀመሪያው ኮሜንት ልምጣ። ቅድም ዳዊት ወደ ተናገረው ማለት ነው። አንድነትን ስለማታውቁት ነው አይፈረድባችሁም። እኛ ዲፋይንድ የሆነ አንድነት አለን፣ አዎ አንድ ነን የሚል ነገር ሲናገር ነበር። ወደ ሁለተኛው ቪዲዮ ከመምጣቴ በፊት ይሄኛውን ኮሜንት ላድርግ ብዬ ነው። ዶክ ፕሮቴስታንቲዝም ስኬሌተኑ ምን አይነት እንደሆነ፣ ስትራክቸሩ ምን አይነት እንደሆነ አንተ የፕሮቴስታንቶችን አንድነት ስጠቅስ ከሉትራን ሳይድ፣ ከሪፎርምድ ሳይድ፣ ከሜቶዲስቶች ሳይድ፣ ከፔንቴኮስታል እንደዚህ ነው አይደለ? ያነጻጸር ከአንድ ነው ሁለት ነው ምናምን እያልክ ያለው that's really the measurement, okay, the criteria እንደዛ ነው የሚመዘነው። ለምን? ምክንያቱም አንድነት የሚባለው ነገር አሁን አንተ በምትረዳበት I'm sorry for you by the way ሂስትሪውን እያወቅ ኦኬ ባክግራውንዱን እያወቅ በዛ ሚዛን እዚህ ሚዲያ ላይ ባሉ ሰዎች ኦኬ ከጉግል እየለቃቀሙ በሚመጡ ሰዎች ስታንዳርድ በማውራት at least you have I think a PhD in theology, right? You're a doc. እና አንድነቱን ስትመዝን የምትመዝነው በእነዚህ ልጆች ልኬት ነው በዚህ ሚዲያ ላይ በምናውቃቸው ኦኬ። እኔን ስትመዝነኝ ከፔንቴኮስታል አንጻር ከሆነ እያሰብክ ያለው ከሪፎርምድ ሳይድ ከሆነ እያሰብክ ያለው you are grossly mistaken, right? grossly እንዴት ትመዝናለህ? ምክንያቱም ያንተ ትክክል ሊሆን ይችል የነበረው አንድ ሆኖ ወጥቶ የነበረ ቢሆንና አንድነት የሚባለው ነገር መሃል ላይ እየተቆራረጠ የመጣ ቢሆን
አንድ ሆኖ ጀምረው የሆነ ሉትራኒዝም ከጀርመን ከዛ መስማማት አቃታቸው፣ ከዛ ተበታተኑ ቢሆን ሂስትሪው ትክክለኛ ስኬሌተኑ ቁመናው እሱ ቢሆን ዩ አር ራይት ኦኬ በቃ አንድነትን አታውቁም ምናምን ብትል የስ ከጅምሩ እየተለያየን መጣ ሊባል ይችላል። ምንድን ነው ሪፎርምድ ቲዮሎጂ ከሉትራኒዝም ጋር ኢቭን ኤግዛክት ሞመንት ላይ አይደለም የጀመረው ሪፎርሜሽኑ፣ የተለያየ ነው ራይት የተለያየ ነው። የተለያዩ ዲኖሚኔሽኖችንና ትራዲሽኖችን አንደር ዘ አምብሬላ ኦፍ ፕሮቴስታንቲዝም ስለተሰባሰቡ አንድነትን አያውቁም የሚለው ሂስትሪ ላይ ሌም መሆን አይሆንም ወይ? ከባድ ስህተት መስራት አይሆንም ወይ? ደን ሚዛኑ እናንተን እኛ አንድነትን ምንተችበት የእናንተ ሚዛን ለእኛ እንዴት ትገለብጣለህ? ምክንያቱም ስትራክቸሩ ኮምፕሊትሊ የተለያየ ስለሆነ ኦኬ የተለያየ ስለሆነ አምናት ሉትራን በት ዴይ አር ፕሮቴስታንት ግን ያ አንዱ ፕሮቴስታንት አይደለም ወደ ሉትራኒዝም እና ወደ ሪፎርምድ የተበተነው። ሪፎርምድ ራሱን በራሱ መንገድ ነው የመጣው፣ ሉትራኒዝም በራሱ መንገድ ነው የመጣው። ለምን በየራሳቸው መንገድ የመጡ ትራዲሽኖችን ለምን አንድ አይነት ነገር አልተናገሩም በሚል አንድ አይደሉም የሚል ኮንክሉዥን ላይ መምጣት ይቻላል። በጣም ነው የሚያሳዝነው። if that's what you believe about unity ምናምን የምታስበው እሱ ከሆነ ማለት ነው። እንምጣ ወደ እናንተ አንድነት። አሁን እኛ የምንጠይቀው አካል አለን። እኛ ሄደን ምን ያደርጋል ሴትል ካላረጉልን የምንጠይቃቸው አካላት መኖር በሁለቱ ዲያቆናት መካከል አንተ ዲያቆን ዳዊት እና ሌላኛው ዲያቆን ናታኒ መካከል ሁለቱ ዲያቆናት ድቁናችሁን የሰጠችው ቤተክርስቲያን ያንን ፊክስ ካላረገችልህ ምኑን ነው የምጠይቀው አካል አለ እያልክ ያለው ነው? ምኑን የምጠይቀው አካል አለ? ጠይቃ ምን ብሎ መልሱ? ታስ ማይ ኩዌስችን ጠይቅ። የምጠይቀው አካል አለ አይደል? ኦኬ አንተ አትሳሳትም አልክ ዲያቆን ዳዊት፣ ዲያቆን ናታኒም ደግሞ ትሳሳታለች አለ። ኦኬ ሶ ሁለታችሁንም ጀጅ የምታረግ ቤተክርስቲያን አለቻችሁ። ምን ብላ ጀጅ አረገቻችሁ? ስለዚህ አለን የሚለው እንትን ይሄ ቀፎ አለኝ ግን ንብ የለኝም አይነት በጣም ኮንትራዲክሽን ያለበትም ነገር እየተከተልክ እንዳለ የሚያሳይ ነው። ምን ጠይቀው አካል አለን ሊኖርህ ግድ ነው። ምክንያቱም እንደ ፕሮቴስታንት ትራዲሽኖች አይደለም የእናንተ ኦኬ ውስጥ ያሉትን ሌላ ጊዜ እንመጣበታለን። ቅባት፣ ጸጋ፣ ካራ ምናምን የሚባለውን ነገር እንመጣበታለን። እሱን ናው ኢስ ናት ታይም እሱን ነገር አነቃም። ግን ኦኬ እንደ አንድ ተዋህዶ ምናምን እንያዝና ምን አለቻችሁ? ቤተክርስቲያን ትሳሳታለች አለቻችሁ? የምትጠይቋቸው አካላት ምን ብሎ መለሱላችሁ? አለን ያለ ሶሉሽን ጥቅም የለውም። ሶ አንድነን የሚለው አያስኬድም። አንድነታችሁ መሬት ላይ በወረደ መልኩ ፕሩቭን ሆኖ ስላላየን ማለት ነው። ስትባሉ ነበር እዚህ ሚዲያ ላይ ከቨሬጅ ስላላገኘ ሰው ዲስከስ እያደረገ ስላላቀጣጠለ ተሸፈነላችሁ እንጂ እዚህ ሚዲያ ላይ እንዴት ስትሆኑ እንደነበረ የቅርብ ጊዜ ታሪክ ነው። ምን ብላ ቤተ ክርስቲያን ዳኘቻችሁ? አዎ አንድነን ምን ጠይቁ አካል አለን አልጋረለ የምትጠይቃቸው አካላት ምን ብሎ መለሱልን? ገስዋት መቼም ነው የማትስማሙት። ኦርጋናይዝድ በሆነ ወይ ምላሽ መቼም ነው የማይሰጣችሁ። ስለዚህ ፉከራ ነው ማለት ነው። አንድነን ምናምን የሚለው ዝም ብሎ ፉከራ ነው የሚሆነው። ሜቢስ ዶግማዎቹ ላይ ብላችሁ የምትጠሩት አምስቱ ምናምን ብላችሁ የምትጠሩት ላይ አንድ አይነት ወርድ አተር ልታደርጉ ትችላላችሁ። ግን ችግሩ ዴፊኒሽኑ ላይ the devil is in that detail አይደለ? ዲቴሉ ላይ ሲመጣ ግን ዓለም ሁሉ ድኗል ይላል ቀሲስ ዲበኩ ሁሉ መርገም ሁሉ ተነስቷል ላመነም ላላመነም ይላል። ሜቢ አንተም እንደዛ ነው የምታምነው መሰለኝ። የሆነ ሳለ አይ ሃቭ ኖ አይዲያ። ምን ብላ አስታረቀቻችሁ? የምትጠይቋቸው አካላት ምን ብሎ ነገሯችሁ? ሶ ፉከራ ብቻ ይሆናል ማለት ነው። ፉከራ ብቻ ይሆናል። ስለዚህ አንተን እንከተል ወይስ የዛኛውን ዲያቆን እንከተል? አንተ አትሳሳትም የምትለውን ዲያቆን እንከተል ወይስ ቤተክርስቲያን ትሳሳታለች የሚለውን ያኛውን ዲያቆን እንከተል? መልሱን ጠብቃለሁ ዴቪዬ። ያው ባክ ኤንድ ፎርዝ ስለምትወድ እናከታትለዋለን ማለት ነው። ጸጋና ሰላም ይብዛላችሁ።